መረውን ጦርነት መተንበይ አይቻል ተንበይ ብትሉኝ እኔ አገር ሊበታተን ይችላል አገር ሊተርፍ ይችላል አማራ ሊተርፍ ይችላል አማራ ሊጠፋ ይችላል ትግሬ ሊጠፋ ይችላል ትግሬ ሊተርፍ ይችላል ኦሮሞ የሚባለው ሊጠፋ ይችላል ኦሮሞ ሊተርፍ ይችላል አናውቅ ከባድ ነው ብዙ አደጋ ይዞ የሚመጣ ነው አሁን የትግሬዎች የሁለቱ ትግሬዎች እነዚህ 3 ሚሊዮን የማይሞሉ ህዝቦች እንዳይመስል ከጀርባቸው ማን አለ ግብጽ አለ ሱዳን አለ ሳውዲ አረቢያ አለ ኤሚሬት አለ ዝም ብሎ እንዳይመስላችሁ ብራቫውያን አሉ ጣሊያኖች አሉ እንግሊዞች አሉ ጀርመኖች አሉ በዚህ ሁሉ ተዋናይ ናቸው ለምን ኢትዮጵያ እንድትበታተን ይፈልጋሉ ስለዚህ ሻቢያና ወያኖች በድፍረት አሁን የሚዋጉ ዝም ብሎ እንዳይመስል ከጀርባቸው ያሉ አረቦች ጽንፈኛ አረቦች አሉ እስላሞች አሉ ኢትዮጵያን እስላም ሀገር እናረጋለን ብሎ የሚሰሩ እንደነ ሳውዲ አረቢያ ድሮ እንደወረሩን እንደ ቱርክ አይነት እንደ ኢጅፕት ግብጽ ያለ ዘላለማዊ ጠላት ከጀርባ አለ እንዲያውም ትግሬዎች ቢሸነፉ እርግጠኛው የምነግራችሁ ሱዳኖችና ግብጾች ይዋጋሉ ገብተው